ጤና ይስጥልኝ። ዲቪ እንደምናውቀው ለተከታታይ ዓመታት መሙላት የሚጀምርበት ወቅት ኦክቶበር መጀመሪያ አካባቢ ነበር። የዘንድሮ የሚለየው ቀኑን ዩኤስ ስቴት ዲፓርትመንት አናውንስ በሚያደርግበት ቀን በቅርብ ቀን ነው ተብሎ ይጠበቃል። ሌላው የተለየ ነገር ደግሞ አዲስና የማይመለስ $1 የመመዝገቢያ ክፍያ ኦንላይን ላይ መከፈሉ ነው። ክፍያውን የሚቀበለውም በኦፊሻል ዌብሳይቱ ነው። የሞላችሁም ባላችሁበት ሰዓት ነው። የሚቀበለውም ካርድ ብቻ ነው። ቪዛ፣ ማስተር ካርድ ወይም የአሜሪካን ኤክስፕረስ ነው። ወይንም የኢንተርናሽናል ኦንላይን ፔመንትን የሚቀበል የዴቢት ካርድ ነው። ካርዳችሁ የኢትዮጵያ ከሆነ በምትከፍሉበት ሰዓት ወደ አሜሪካ ከረንሲ ይቀይረዋል። ክፍያውን ፈጽማችሁ ሰብሚት ካደረጋችሁ በኋላ እንደተለመደው ኮንፈርሜሽን ነምበር ይሰጣችኋል። ይሄ የምታዩት ተመሳሳዩ የፔመንት ፔጅ ነው። ይህ መዘግየት የተከሰተው የቴክኒካል እደሳና አዲሱን የኦንላይን ክፍያም ሲስተም ኢምፕሊመንት እየተደረገ በመሆኑ ነው። እንደ ስቴት ዲፓርትመንት ገለጻ ይህ ክፍያ የሚውለው የሎተሪውን ዕጣ የሚያንቀሳቅሰውን አስተዳደር ወጪን እሱም የሲስተም ሜንቴናንስ እና የሴኩሪቲ ወጪን እንዲሸፈን ብለው ነው።